ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? ዛሬ የአውሮፓ ቻምፒዮንስ ሊግ ጨዋታን እንዳስሳለን። አርሰናል ተጠባቂውን የአውሮፓ ቻምፒዮንስ ሊግ ጨዋታ ከፓሪስ ሴን ጀርሜን ጋር ያደርጋል። ባሳለፍነው ሳምንት የተደረገው የመጀመሪያው ዙር ጨዋታ 1-0 እንደተጠናቀቀ ይታወቃል እና ከዚህ ጋር በተያያዘ ግምቶች እየወጡ ነው። የትኛው ቡድን በተሻለ መንገድ የዋንጫ እድል አለው የሚሉ መረጃዎች እየወጡ ይገኛሉ። ኦፕታም ግምቶችን እያወጣ ይገኛል። የትኛው ቡድን ለፍጻሜ ተፋላሚ ይሆናል፣ ከዛ ባሻገር ዋንጫውን ለማሸነፍ ቅድመ ግምት ያገኘው ቡድን የትኛው ነው የሚሉ ትንበያዎችን አውጥቷል። ኦፕታ እንደሚታወቀው የዳታ ተቋም ነው። ይህ ተቋምን አስመልክተን አንዳንድ ነገሮችን እናነሳለን፣ ያወጣቸውንም ትንበያዎች እናነሳለን። አብራችሁን እንድትቆዩ እንጋብዛለን። እንደምናስታውሰው ባሳለፍነው ሳምንት በተደረገው የመጀመሪያ ዙር የቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ላይ አርሰናል ከፓሪስ ሴን ጀርሜን ጋር ያደረገውን ጨዋታ 1-0 እንደተሸነፈ እናስታውሳለን እና በዚህ ጨዋታ ላይ አርሰናል በሜዳው እንደሚጫወቱ የሚጠበቅ ነበር። ፒኤስጂን ዶሚኔት አድርጎ ያሸንፋል ወይንም ደግሞ ሊያሸንፍና የተሻለ እድል ይዞ ወደ ፓርክ ደ ፕሪንስ ያቀናል የሚሉ ግምቶች ይወጡ ነበር። ምክንያቱም አርሰናል በሪያል ማድሪድ ላይ ያሳየውን የበላይነት ይደግማል ተብሎ ነበር የሚጠበቀው። ምክንያቱም በአውሮፓ ቻምፒዮንስ ሊግ ልክ ነው፣ በፕሪሚየር ሊጉ ጥሩ እንቅስቃሴ እያደረገ አይደለም። አርሰናል ባለፈውም በቦርንማውዝ ተሸንፏል። ነገር ግን በአውሮፓ ቻምፒዮንስ ሊግ ጥሩ ትራክ ሪከርድ ነበር የነበረው። በዘንድሮ የውድድር ዘመን ያሸንፋል ተብሎም ተጠብቆ እንደነበር እናስታውሳለን። ይሁን እንጂ የኤንሪኬው ቡድን ፓሪስ ሳን ጀርማ ወደ ኤሚሬትስ ከመጣ በኋላ ከባድ ሆነባቸው አምሽቷል። በዛ ሳምንት ላይ 1-0 አሸንፈው እንደነበር እናስታውሳለን። ፓሪስ ሴን ጀርሜኖች አሁን የመልሱ ጨዋታ በፓርክ ደ ፕሪንስ ይደረጋል። በውቧ የፓሪስ ከተማ ነው ጨዋታው የሚደረገው፣ በፓርክ ደ ፕሪንስ። ይህ ጨዋታ በብዙሃን መገናኛዎችን ቀልብ ስቧል። የአርሰናል ደጋፊዎችም እንዲሁ እንቀለብሳለን ውጤቱን የሚል አስተያየቶችን እየሰጡ ይገኛሉ። ቡድኑም በተሻለ መነሳሳት ላይ እንደሆነ እየተነገረ ይገኛል። የአርሰናል ቡድን ማለት ነው። ተጫዋቾቹም ያላቸው ኢነርጂም ያንን እያሳበቀ ይገኛል። ጨዋታው አጓጊ ሆኗል ከወዲሁ። በዚህ ልክ የአውሮፓ ቻምፒዮንስ ሊግ ጨዋታዎች በተለይ በእኛ ሀገር ላይ የደመቀ አይነት ሆኖ አልተመለከትንም። ምክንያቱም ባለፉት ዓመታት ሪያል ማድሪድ የበላይነት ወስዶ እንደነበር እናስታውሳለን። በአውሮፓ ቻምፒዮንስ ሊግ ባለ ክብር የሆነው ሪያል ማድሪድ ነው በርካታ ጊዜ ዋንጫዎችን በማንሳት። ከዛ ባሻገር አሁን የእንግሊዝ ክለቦች በአውሮፓ ቻምፒዮንስ ሊግ ላይ ያላቸው የተሳትፎና ዋንጫዎችን የማንሳት ሁኔታ አሁን በደንብ እየታየ ያለ ይመስለኛል። አሁን ባለው ሁኔታ ባለፉት ዓመታት ማንቸስተር ሲቲ ዋንጫውን እንዳነሳ እናስታውሳለን። ቼልሲ በቶማስ ቱኸል ዋንጫውን እንዳነሳ እናስታውሳለን። ሊቨርፑል እንዲሁ ዋንጫዎችን እንዳነሳ እናስታውሳለን። በመድረኩ አሁን የእንግሊዝ ክለቦች ጥሩ እየሆኑ ይገኛሉ በመድረኩ። ለማንኛውም የአርሰናልና የፒኤስጂ ጨዋታ ተጠባቂ ይሆናል። ሁለቱም ቡድኖች በሊጉ ተሸንፈው ነው ይህንን ጨዋታ የሚያደርጉት። አርሰናል ባለፈው ቅዳሜ ዕለት በተደረገው ጨዋታ ማለት ነው በቦርንማውዝ 2-1 እንደተሸነፈ እናስታውሳለን። ሂውሰን እና ኢቫኒልሰን ነበሩ ይህንን ግብ ያስቆጠሩት አርሰናል ላይ። የቆመ ኳስ እንደነበር እናስታውሳለን አርሰናል ላይ የተቆጠሩት ግቦች ማለት ነው። እንዲሁ ስትራስቡርግ ፒኤስጂን አሸንፎ ነው ወደ እዚህ ጨዋታ የደረሰው። ይህ ጨዋታ ሁለት መልኮች አሉት ማለት ይቻላል የአርሰናልና የፒኤስጂ ሉዊስ ኤንሪኬ በዚህ የስትራስቡርግ ጨዋታ ላይ ወሳኝ የሚባሉ 10 ተጫዋቾቹን በአርሰናል ጨዋታ ላይ የተጠቀማቸውን አሳርፎ ነበር የጀመረው። በአንጻሩ ደግሞ አርሰናል ያደረገ በጣም ወሳኝ የሚባሉ ተጫዋቾችን ወደ ሜዳ ይዞ ገብቷል። እንደ ዴክላን ራይስ፣ ቶማስ ፓርቴ የመሳሰሉትን ተጫዋቾች ይዞ ገብቷል። እረፍት ማድረግ ነበረባቸው የሚሉ አስተያየቶች ይሰጣሉ። ለማንኛውም ቢሸነፍም አሁን በአውሮፓ ቻምፒዮንስ ሊግ ፒኤስጂን ይገጥማል። ሁለት ነገሮች መነሳት አለባቸው ብዬ አስባለሁ። አርሰናል በዚህ ጨዋታ ላይ ምንም ውጤት ሊያገኝ ባልቻለበት ሁኔታ እንዴት ተጫዋቾቹን ሳያሳርፍ መጣ የሚሉ አስተያየት ሰጪዎች ይደመጣሉ እና በዋናነት አርሰናል ሚኬል አርቴታም ከጨዋታው በኋላ ያለው ምንድነው ማቴማቲካሊ ወይንም ደግሞ ሂሳባዊ ስሌት እስካሁን አርሰናል በአውሮፓ ቻምፒዮንስ ሊግ የሚያደርገውን ሴፍ በሆነ መንገድ መሳተፍ የሚያስችለውን
እድል አላገኘም የሚል አስተያየት ነው የሰጠው ሚኬል አርቴታ። በአንጻሩ ፓሪስ ሴን ጀርመን በሊጉ ሻምፒዮን ሆኗል። ያለፉትን 2 የሊግ ጨዋታዎች በኒስ እና በስትራስቡርግ ተሸንፏል። በእርግጥ ይህ ቡድን ሻምፒዮን ከሆነ በኋላ ነው እነዚህን 2 ጨዋታዎች የተሸነፈው። እርግጥ ነው ሁለቱን ጨዋታዎች ባይሸነፍና የተቀሩትን ጨዋታዎች የሚያሸንፍ ቢሆን በፒኤስጂ በሊጉ ማለት ነው ምንም ሳይሸነፍ ዋንጫ ያነሳ ቡድን በመሆን ክብረ ወሰን ይጽፍ ነበር። ነገር ግን ኤንሪኬ ይህንን አልመረጡም። በቤንች ተጫዋቾች ነበር የገቡት። ሽንፈትን ቀምሰዋል። ያሙነይ በወልቭሱ በበርንማውዙ ጨዋታ ላይ በነበረው አርሰናል አንዳንድ ድክመት ወይንም ደግሞ እንደ ዊክሊንግ ሊታይ የሚችል ነገር ተሰምቷል። አርሰናል በሊጉ 11ኛ እና 12ኛ የቆሙ ኳሶች ግብ ተቆጥሮበታል በሃውሰን እና ኢቫኒልሰን ማለት ነው። አንዱ የአርሰናል ዊክሊንግ ሊሆን ይችላል ተብሎ የተጠቀሰው ይህ የቆሙ ኳሶች አጠቃቀም ነው። አርሰናል ዘንድሮ ከተቆጠሩበት ግቦች መካከል 48 በመቶ የሚሆኑት ግቦች የተቆጠሩበት በቆሙ ኳሶች ነው። ይሄና በጣም አስገራሚ ሆኖ ነው እየታየ የሚገኘው። ምክንያቱም አርሰናል በአውሮፓ ምናልባትም በዘንድሮ የውድድር ዘመን ጠንካራ የተከላካይ መስመርን ከገነቡ ቡድኖች መካከል የመጀመሪያው ነው እና አሁን ይህ 48 በመቶ የሚሆነው የተቆጠረበት ግብ ከቆሙ ኳሶች ነው እና ምናልባት የቆሙ ኳሶች አሰልጣኙ ኒኮላስ ጆቬ መስራት ያለበት አንዳንድ ነገር መኖር እንዳለበት ይሰማኛል። ፒኤስጂም ያን ያህል በቆሙ ኳሶች ስኬታማ ነው የሚያስችለው ነገር አይደለም። ነገር ግን ይህ የቆሙ ኳሶች መከላከል ላይ ጠንካራ መሆን አለብን የሚል አስተያየቱን ነው ሚኬል አርቴታ ከጨዋታው በኋላ የሰጠው። የሁለቱን ቡድኖች ጨዋታ እንቃኝ። ባሳለፍነው ሳምንት በነበረው የመጀመሪያው ዙር ጨዋታ ላይ አንዳንድ ታክቲካል ጉዳዮች ነበሩት። ፓርቴ አልተሰለፈም ነበር በዛ ጨዋታ በቅጣት በሪያል ማድሪዱ ጨዋታ ላይ በሰራው ጥፋት ማለት ነው። 2 ተከታታይ ቢጫዎችን በማየት በዛ ጨዋታ ላይ ቀጣዩ ጨዋታ እንደሚያልፈው እናውቅ ነበር። ነገር ግን ይህ በአርሰናል ደጋፊዎችና በሪያል ማድሪድ ደጋፊዎች ደስታን፣ በአርሰናል ደጋፊዎች ደግሞ ሀዘንን ያለበሰ ነበር። ምክንያቱም አርሰናል በዘንድሮ የውድድር ዘመን እንዲህ ስኬታማ የአውሮፓ ቻምፒዮንስ ሊግ ጉዞን ሲያደርግ አንዱ ወሳኝ የተባለው ተጫዋች ቶማስ ፓርቴ ነው እና በዘንድሮ የውድድር ዘመን ቶማስ ፓርቴ በአርሰናል ጨዋታዎችን በሚጀምርበት ጊዜ ጥሩ የማሸነፍ ንጻሬ ያለው አርሰናል 62 በመቶ የሚሆን የማሸነፍ ንጻሬ ያለው ቶማስ ፓርቴ ጨዋታውን በሚጀምርበት ሰዓት ማለት ነው። በማይኖር ሰዓት የአርሰናል የማሸነፍ ክብረ ወሰን ወይንም ደግሞ ንጻሬ ወደ 60 በመቶ ይወርዳል። ያ ማለት 2 በመቶ ቶማስ ፓርቴ ከሌለ አርሰናል ይሸንፋል የሚል ንጻሬን ማሳየት ይችላል። ከዛ ውጪ በነበረው ጨዋታ ላይ ዴክላን ራይስ በ8 ቁጥር ሚና ነበር ሲጫወት የምናውቀው። በተለይ ደግሞ አርሰናል በሚያደርጋቸው ጨዋታዎች ይበልጥ ውጤታማ እንደሆነ ይታወቃል። ዴክላን ራይስ በ8 ቁጥር ሚና ላይ ማለት ነው። ፓርቴ ባለመኖሩ በዛ ጨዋታ ላይ ወደ 6 ቁጥር ሚና የተከላካይ አማካይ ሆኖ እንዲጫወት ነው የተደረገው። አስገዳጅ ነበር። ሚኬል አርቴታ አማራጭ አልነበረውም። ያን ብቸኛ ተጫዋች ነበር ወደ አማካይ ተከላካይ ቦታ መለወጥ የነበረበት። ይህንንም አድርጎታል እና በጨዋታው ላይ በነበረው የጨዋታ እንቅስቃሴ አንዱ ብልጫ የታየበት የመሃል ሜዳው ነው እና በተለይ የመጀመሪያዎቹ 20 ደቂቃዎች ላይ የተወሰደበት ብልጫ አንዱ የአማካይ ክፍሉ መሳሳት ተደርጎ ሊቆጠር ይችላል። ከዛ ውጪ የፓርቴ ከዛ ጨዋታ ላይ መቅረት ያስከተላቸው ሌሎች ነገሮችም አሉ እና አንደኛው የሚኬል ሜሬኖ የሚጫወትበት ስፍራ ነው። ከዚህ ቀደም ባለፉት ጥቂት ወራት ስኬታማ በሆነበት የፊት መስመር ወይንም ደግሞ የ10ኛ 9 ቁጥር ቦታ ላይ ነበር ይሰለፍ የነበረው። ግቦችንም እያስቆጠረ እንደነበር እናስታውሳለን። በተለይ ደግሞ ካይ ሃቨርትዝ እንደተጎዳ እናውቃለን። የአርሰናል የፊት መስመር ደካማ ወይንም ደግሞ የሳሳ የፊት መስመር ነው ተብሎ በተደጋጋሚ ይነሳል። ያው በክረምቱ የሚያስፈርሙት ተጫዋች አለ ተብሎ እየተጠበቀም ይገኛል እና ይጫወት የነበረው ሜሬኖ በዛ ቦታ ነበር በ10ኛ 9 ቁጥር ላይ እና በአስገዳጅ ሁኔታ በአማካይ ቦታ ላይ እንዲጫወት ተደርጓል። የፊት መስመራቸውን በሊያንድሮ ትሮሳር ነበር እየመሩ የገቡት መድፈኞቹ። ነገር ግን በጨዋታው ላይ ተሳክቶላቸዋል ማለት አይቻልም። ምክንያቱም ሊያንድሮ ትሮሳር የሚጫወትበትን መንገድ ካየ ነው ተጫዋቹ በተክለ ቁመናው አጭር እንደሆነ እናውቃለን እና
የፒኤስጂ ተከላካዮች ደግሞ ፓኮ እና የመሀል ተከላካዩ ማርኪኒዮስ በተክለሰውነት ቢያንስ ማርኪኒዮስ ብዙም ባይሆን ፓኮ ረዘም ያለ ተክለቁመና እንዳለው እናውቃለንና ፒኤስጂ በተለይ በመጀመሪያዎቹ 20 ደቂቃዎች አግሬሲቭሊ ፕሬስ አርሰናልን በሚያደርግበት ጊዜ የረዘሙ ኳሶችን በዴቪድ ራያ ይሻገሩ ነበር ወደ ፓሪስ ሴን ጀርሜን የግብ ክልል ማለት ነው። ነገር ግን ይህንን አይነት ኳሶች በሁለቱ የመሀል ተከላካዮች በፒኤስጂ የመሀል ተከላካዮች ቁጥጥር ስር ሆኖ ጨዋታው ፍጹም ዲስቶርትድ እንዲሆን አድርገው ነበር። ፒኤስጂ በዚህ ጨዋታ ላይ መሰረታዊ በሆነ መልኩ እንደፈለገው እንዲጫወት የሆነበትን ያጫወት ስልት ነው ይዞ የገባው። አርሰናሎች እንደሚፈልጉ ተጫውተዋል ማለት አይቻልም በዚህ ጨዋታ ላይ እና ፓርቲ ያለመኖር ብዙ ነገሮችን አናግቷል። እንደ ዶሚኖ ኢፌክት ሊባል የሚችል ነው። የትሮሳርን፣ የሚሪኖን፣ የዴክላን ራይስን ሚና በብዙ መልኩ የቀየረ ነው። ያው ዴክላን ራይስ በቦርንማውዝ ጨዋታ ተጫውቶ ግብ አስቆጥሯል እና 100ኛ ጨዋታውን ነበር በቦርንማውዝ ያደረገው። ተጫዋቹ በዘንድሮ የውድድር ዘመን በጣም ስኬታማ የሚባል ጊዜን እያሳለፈ ይገኛል። እንደምናስታውሰው በ6 ቁጥር ሚና ነበር ከዌስትሃም የፈረመው በ105 ሚሊዮን ፓውንድ ማለት ነው። ከመጣ በኋላ ግን በ8 ቁጥር ሚና በአድቫንስድ የ8 ቁጥር ሚና በጣም ስኬታማ ሆኖ እየታየ ይገኛል። አሁን የአርሰናል ቡድን በዚህ የመልስ ጨዋታ ላይ የሚያገኘው አንዱ የፓርቴን መልሶ ያገኛል ቅጣቱን ስለጨረሰ ማለት ነው። ይህ ደግሞ በብዙ መልኩ የአርሰናልን የማጥቃት ወይንም ደግሞ የማሸነፍ እድል ሊያሰፋው እንደሚችል ከወዲሁ እየተነገረ ይገኛል። ምክንያቱም ደግሞ ቅድም እንዳልነው የፓርቲ መቅረት ብዙ ነገሮችን አናግቷል። የሜሬኖን የትሮሳርን ሚና አናግቷል ማለት ይቻላል። አሁን በሚመለስበት ጊዜ በተለይ ሊያንድሮ ትሮሳርን ሳይሆን ሚኬል ሜሬኖ በፊት መስመር ላይ የሚሰለፍ ከሆነ ባለፉት ጊዜያት ግቦችን እያስቆጠረ ነው እና በዚህ ቦታ እሱ ኮምፎርታብል በሆነበት ቦታ ላይ እንዲሰለፍ እድል የሚሰጠው ነው ፓርቲ መመለስ ማለት ነው። ከዛ ባሻገር ደግሞ የዴክላን ራይስ በጣም ምቾት በሚሰማው በ8 ቁጥር ሚና አድቫንስድ በሆነ 8 ቁጥር ሚና ወደፊት ሄዶ ኳሶችን መስመር ሰንጣቂ ኳሶችን እንደሚያደርግ እናውቃለን ዴክላን ራይስ እና ያን ማድረግ የሚያስችለውን አይነት የጨዋታ ቦታ ላይ ይሆናል ተብሎ ይጠበቃል በ8 ቁጥር ሚና። ምክንያቱም ሞሮፍ ቶማስ ፓርቲ በሚኖር ጊዜ በጣም ሊበሬቲንግ የሆነ አይነት ዴክላን ራይስ ነው የምንመለከተው። በዚህ ጨዋታ ላይ ይመለሳል። አሁን አርሰናሎች አንዱ ድንቅ ሊሆንላቸው የሚችለው ነገር ይሄ ነው። ምናልባት ካሸነፉ የነዚህ ተጫዋቾች መጉላት የቶማስ ፓርቲ መመለስ እንደ አንድ ምክንያት ሊሆን ይችላል ብዬ አስባለሁ። ከዛ ውጪ ባሳለፍነው ሳምንት በተደረገው የመጀመሪያው ዙር ጨዋታ ላይ ፒኤስጂ የወሰዳቸው አስገራሚ ብልጫዎች ነበሩ። በተለይ የመጀመሪያው ግብ በኡስማን ዴምቤሌ ነበር የተቆጠረው። ያ ግብ ሲቆጠር 26 ንክኪዎች ተደርገው ነበር ያ ግብ የተቆጠረው። እጅግ አስደናቂ የሚባል ግብ ነበር። ያ ግብ ኬዮቲክ ነበር ብሏል ሚኬል አርቴታ። በተለይ የመጀመሪያዎቹ ደቂቃዎች ላይ በነበረው የጨዋታ እንቅስቃሴ ፒኤስጂዎች በጣም በኢንቴንሲሊ አግሬሲቭ በሆነ መልኩ ነው ሲጫወቱ የነበሩት። ተሳክቶላቸዋል ማለት ይቻላል። ገና በመጀመሪያው ዙር ነው በመጀመሪያው አጋማሽ ነው ግቦችን ማስቆጠር የቻሉት። ምናልባት ከፓሪስ ሴን ጀርሜን ጋር በተያያዘ በዛሬው በነገው ጨዋታ ላይ ማለት ነው ዴምቤሌ ይሰለፋል የሚል ቅድመ ግምቶች እየወጡ ነው። ዴምቤሌ ባሳለፍነው ሳምንት ካደረገው የአርሰናል ጨዋታ በኋላ የጉዳት አጋጥሞታል የሚሉ መረጃዎች አይሰለፍም ይሰለፋል ግራ የሚያጋቡ መረጃዎች ሲወጡ እንደነበር እናስታውሳለን። በተለይና አሁን ዴምቤሌ በፊት ነው ለዚህ ጨዋታ የሚሉ መረጃዎች ከወዲሁ እየወጡ ይገኛሉ። እጅግ አስገራሚ ነው። ለአስደናቂ ዜና ይሆናል ለፓሪስ ሴን ጀርሜን ማለት ነው። ምክንያቱም ዴምቤሌ ከቦሩሲያ ዶርትሙንድ ወደ ባርሴሎና ከሄደ በኋላ እንደምናስታውሰው የኮንሰንትሬሽን ችግር አለበት ተብሎ ጥሩ የውድድር ዘመንን አላሳለፈም። ከዛ ውጪ ትጋት የለውም፣ የስራ ዲሲፕሊን የለውም ተብሎ በብዙ ይተች ነበር። እንደውም
ጌም የሚጫወት በትርፍ ጊዜው ጓደኞቹን ሰብስቦ ጌም ይጫወታል የሚል ትችት ነበር እና በእድሜም ለጋ ነው ገና አልበሰለም የሚሉ አስተያየቶች ነበር የሚሰጡት። የሉዊስ ኤንሪኬ ቡድን ግን ኡስማን ዴምቤሌን በተለየ መልኩ ስሎታል ማለት ይቻላል። በተለይ 2025 ከገባ ጊዜ ጀምሮ ኡስማን ዴምቤሌ የተለየ ሆኖ እየታየ ነው። 33 ግቦችን አስቆጥሯል በዘንድሮ የውድድር ዘመን ኡስማን ዴምቤሌ እና በቻምፒዮንስ ሊግ ይመለስላቸዋል ተብሏል። በተለይ ደግሞ እሱ የሚመለስ ከሆነ የፓሪስ ሴን ጀርሜን የማጥቃት ክፍል እጅግ ይነቃቃል ተብሎ ይጠበቃል። ምክንያቱም በዘንድሮ የቻምፒዮንስ ሊግ ውድድር ላይ 8 ጎልና 3 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል ኡስማን ዴምቤሌ እና በተለይ በዘንድሮ ውድድር ዘመን ያለው እንቅስቃሴ የሚቀርም ነው እና 8 ግቦችን አስቆጥሮ 3 ለግብ የሚሆኑ ኳሶችን አስቆጥሯል። ምናልባት ከዚህ በኋላ አንድ ግብ የሚያስቆጥር ከሆነ በፓርክ ደ ፕሪንስ ወይንም ደግሞ አሲስት የሚያደርግ ከሆነ ለግብ የሚሆን ኳስን አመቻችቶ የሚያቀብል ከሆነ ከዚህ ቀደም በኪሊያን ኢምባፔ የተያዘውን ክብረ ወሰን መስበር ይችላል። አሁን እኩል ናቸው ተብሎ ይጠበቃል። ኦፕታ የሁለቱም ቡድኖች ቅድመ ግምት አውጥቷል። የትኞቹ ቡድኖች ወደ ፍጻሜ ሊያልፉ ይችላሉ ወይንም ደግሞ ዋንጫውን ለማሸነፍ የትኛው ቡድን ነው የተሻለ ቅድመ ትንበያ ወይንም ደግሞ ግምት ሊያገኝ ይችላል የሚል አንዳንድ መረጃዎችን አጋርቷል። የትኛው ቡድን ለሻምፒዮንነት የቀረበ ነው የሚለውን በተመለከተ እንደሚታወቀው ኦፕታ ሱፐር ኮምፒውተር የሚሰራበት መንገድ የተለያዩ ዳታዎችን ይሰበስብና ያን ዳታ አናላይዝ በማድረግ አንድ ቡድን በሚያደርገው ጨዋታ ላይ ምን አይነት አቋም ነው ያለው ከሙከራ የተለያዩ ኤሌመንቶችን ወይም ንጥረ ነገሮችን ይይዝና በዛ ነው ትንበያ የሚሰራውና ኦፕታ በሰራው ትንበያ መሰረት ይህን ዋንጫ የማንሳት እድል በአንደኝነት ደረጃ ያለው ፒኤስጂ ነው የሚል ትንበያ ወጥቷል። የሉዊስ ኤንሪኬ ቡድን 41.9 በመቶ በሚሆን መንገድ ዋንጫውን የማንሳት የአውሮፓ ቻምፒዮንስ ሊግ ዋንጫን ለማንሳት ከፍተኛ እድል አለው የሚል ትንበያን አውጥቷል። በሁለተኛ ደረጃ ላይ የሚገኘው የሃንሲ ፍሊኩ ቡድን ባርሴሎና ነው። ከኢንተር ጋር የመልስ ጨዋታውን ያደርጋል። እንደምናውቀው የመጀመሪያው ጨዋታ 3-3 እንደተጠናቀቀ እናስታውሳለን እና ሁለተኛው የመልስ ጨዋታ ይደረጋል። ቀላል ጨዋታ ይሆናል ተብሎ አይጠበቅም። በተለይ ደግሞ ሁለቱ ቡድኖች ያላቸውን ካራክተር ከታየ በጣም አጓጊ ዝግ የሚሆን ጨዋታ ይሆናል ብዬ አላልጠብቅም። በግሌ ክፍት የሆነ ጨዋታ ይሆናል ብዬ ነው የምጠብቀው። ምክንያቱም ሁለቱም የማሸነፍ እድል ፍላጎት ያላቸው ናቸው። ተጫዋቾቻቸውም ሞር ኦፍ ኦፌንሲቭ የሆኑ በተለይ ባርሴሎና ተጫዋቾች ወደፊት ኦፌንሲቭ ሆነው ማጥቃት የሚችሉ በደንብ የተዋሃዱ ተጫዋቾች ናቸው። በአንጻሩ ደግሞ የባርሴሎና የኢንተር ሚላን ቡድን ደግሞ እንደምናውቀው በፒፖ ኢንዛጊ ስር በ3-5-2 የሚገርም የውድድር ዘመን እያሳለፈ ነው። በተለይ በአውሮፓ ቻምፒዮንስ ሊግ ላይ እያደረገ የሚገኘው እንቅስቃሴ የሚገርም ነው እና ባርሴሎና 28.8 በመቶ ዋንጫውን ለማንሳት እድል አለው የሚል ትንበያን አወጥቷል ኦፕታ። ያ ማለት ከፒኤስጂ ቀጥሎ ሁለተኛ ያደርገዋል የባርሴሎና ግምት ማለት ነው። በሶስተኛ ደረጃ ላይ የተቀመጠው ኢንተር ሚላን ነው። 20.2 በመቶ በሚሆን መንገድ የአውሮፓ ቻምፒዮንስ ሊግ ዋንጫ ሊያነሳ ይችላል የሚሉ ቅድመ ግምቶች ወጥተዋል። ከዛ ውጪ አራተኛው ቡድን አርሰናል ነው። አስገራሚ ሆኖ አራተኛ ደረጃ ላይ ነው የተቀመጠው የአርሰናል ደረጃ ማለት ነው። 12.1 በመቶ ይህንን ዋንጫ የማንሳት ትንበያ ወይንም ደግሞ ቅድመ ግምት ካገኙ ቡድኖች መካከል አርሰናል ይገኛል። እንደምናውቀው ያው አርሰናል በመጀመሪያው ዙር ባደረገው ጨዋታ ሽንፈት አስተናግዷል። ምናልባት ለዛ ሊሆን ይችላል ኦፕታ ይህንን መረጃ አርሰናል አራተኛ ሊያደርግ የቻለበት ማለት ነው። ፒኤስጂ ከዚህ ቀደም ለአውሮፓ ቻምፒዮንስ ሊግ ላይ ፍጻሜ እንደደረሰ እናስታውሳለን። በተለይ የ1920 ላይ የ2019-20 ላይ የሊጉ አሸናፊ ነበር። የኩፕ ደ ፕሪንስ አሸናፊ ነበር። ከዛ ባሻገር የዋንጫ ተፋላሚ ነበር ከባየር ሙኒክ ጋር። ያ ቡድን ኤምባፔን፣ ዲማሪያን፣ ኔይማርን፣ ቲያጎ ሲልቫን፣ ማርኪኒዮስን የመሳሰሉ ኮከቦች ይዟል። ምናልባት ቡድኑ በአውሮፓ ቻምፒዮንስ ሊግ ካደረጋቸው ጉዞዎች ትልቁ ይሄ ሊሆን ይችላል። ቡድኑ ትልቅ ቡድን ነው። ከሉዊ ፈርናንዴዝ የ1994-95 ቡድን በኋላ
ዘንድሮ ኤንሪኬ የተለየ ቡድን ሰርተዋል ማለት የሚያስችል ነው። እርግጥ ነው በ2016-17 የ16 ውስጥ 8 ውስጥ መግባት የቻሉበት እድል ነበር በ17-18 የውድድር ዘመንም። ነገር ግን ብዙ ዋንጫውን ሊያነሱ አልቻሉም የኤንሪኬ ቡድን። በተለይ ደግሞ በኳተር ኢንቨስትመንት ፈንድ ስር መተዳደር ከጀመረ በኋላ የአውሮፓ ቻምፒዮንስ ሊግ ዋንጫን እጅግ አጥብቆ እንደሚፈልግ ይታወቃል። ፓሪስ ሴን ጀርሜን ግን ሊሳካለት አልቻለም። በዘንድሮው የውድድር ዘመን ምናልባት ሊሳካለት ይችላል ይላል ኦፕታ በ41.9 በመቶ የግምት ማለት ነው። ለማንኛውም ፒኤስጂ ይህንን ዋንጫ ለማንሳት አንድ ፈተና ይጠብቀዋል። ያ ማለት አርሰናልን ማሸነፍ ወይንም ደግሞ ድል ማድረግ ይጠበቅበታል። 1-0 ነው በኤሚሬትስ ያሸነፈው። በፓሪስ የሚያደርጉት ጨዋታ ይጠበቃል ሁለቱ ቡድኖች። ሉዊስ ኤንሪኬ ቡድኑን በብዙ መልኩ እንደቀየረው ተመልክተናል። በተለይ ባለፉት ዓመታት ቡድኑ ያለበትን የሱፐርስታሮችን በመገንባት ሱፐርስታሮችን በማሰባሰብ ነበር የተጠመደው የናስር አል ከላይፊ ቡድን። ባለፉት ዓመታት ይህንን ሲያደርግ ነበር። ሊዮኔል ሜሲን አምጥተዋል፣ ዝላታን ኢብራሂሞቪችን አምጥተዋል። ከዛ ባሻገር ኔይማርን በውድ ገንዘብ ከባርሴሎና አስፈርሞ ነበር እናስታውሳለን። እና ይህ ሁሉ ቡድን የአውሮፓ ቻምፒዮንስ ሊግ ሊያመጣላቸው አልቻለም እና ምናልባት አሁን የተቃረቡ ሊመስል ይችላል። የአርሰናልን ጨዋታ በተለይ የሚያሸንፉ ከሆነ ዳግም ለአውሮፓ ቻምፒዮንስ ሊግ ፍጻሜ ይደርሳሉ። ነገር ግን የፍጻሜ ተፋላሚያቸው ደግሞ ማን ይሆናል የሚለው የሚጠበቅ ነው። ምክንያቱም የአውሮፓ ቻምፒዮንስ ሊግ ዋንጫን ለማንሳት ያንን ጥንቅቅ ያለ የቤት ስራቸውን ማጠናቀቅ ይገባቸዋል ሉዊስ ኤንሪኬ። እርግጥ ነው አሰልጣኙ ምንም የማይጎላቸው ታክቲሽያን ናቸው። በስፔን በነበሩበት ጊዜ ኤምኤስኤን ሜሲ፣ ሱዋሬዝ፣ ኔይማርን ይዘው ሁሉንም ውድድሮች በአንድ የውድድር ዘመን ካልተሳሳትኩ በ2015 ይመስለኛል ሶስቱንም ዋንጫ ጠራርገው እንዳነሱ እናስታውሳለን። የአውሮፓ ቻምፒዮንስ ሊግን በሜሲ፣ ሱዋሬዝ፣ ኔይማር ከዛ ባሻገር የላሊጋውን ዋንጫ ኮፓ ዴለሬ ጠራርገው እንደወሰዱ እናስታውሳለን። ከዛ በኋላ ሉዊስ ኤንሪኬ ከቡድኑ ለቀው እንደነበረም የምናስታውሰው ነው። በዚህ የ4-3-3 ቡድን እንደሚመቻቸው እናውቃለን። ብዙ ጊዜ ስፔናውያን አሰልጣኝ የፊት መስመር አጥቂ አውት ኤንድ አውት ማለት የፊት መስመር 9 ቁጥር አጥቂ ብዙ አይመቻቸውም ይባላል። ከዛ ባሻገር ሀሰተኛ የሚባል አይነት አጥቂ እንደሚፈልጉ ይታወቃል። ሉዊስ ኤንሪኬን በዘንድሮ ውድድር ዘመን እያደረጉ ያሉት ያን ነው። በሀሰተኛ 9 ቁጥር ቦታ ላይ የሚጠቀሙት ኡስማን ዴምቤሌ ነውና አንዱ የሚጠቀሙበት የታክቲክ መንገድ የፊት መስመር ተጫዋቾቻቸውን እነ ክቫራትስኬሊያ፣ ኡስማን ዴምቤሌን የመሳሰሉት ተጫዋቾች በሚገርም የፍሉይዲቲ ወይንም ደግሞ መዋለል እንዲጫወቱ ነበር የሚያደርጉት። ይህም ተሳክቶላቸዋል ማለት ይቻላል። በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ላይ ነው የመጀመሪያ የቤት ስራቸውን በከፊል አጠናቋል፣ ማሸነፍ ችሏል። ቀጣይ የሚቀራቸው አንድ ጨዋታ ነው ለፍጻሜው ለማለፍ፣ ከዛም የሚቀራቸው ጨዋታ ይኖራል። ኤንሪኬ ባለፉት ዓመታት የመልበሻ ቤት ቁጥጥርን ጨምሮ ኢጎ ያለበትን ይህንን ቡድን አፍርሰው ለቡድኑ ስኬት የሚተጋ አይነት በወጣቶች የተገነባ ቡድንን ነው መገንባት የቻሉት። ይሄ እጅግ ክሬዲት ሊያሰጣቸው የሚያስችለው ሁኔታ ነው። ምክንያቱም ቡድኑ ባለፉት ዓመታት እንደምናስታውሰው በተለይ በኤምባፔ በነበረ ጊዜ ከዛ ውጪ ሌሎች ተጫዋቾች በነበሩበት ጊዜ እነ ሜሲ፣ ኔይማርን በነበሩበት ጊዜ እነዚህን ትልልቅ ሱፐርስታሮች ኮከቦች ያላቸውን ኢጎ ፍላጎት አጣጥሞ ቡድን መስራት በጣም ከባድ ነው። ሁሉም የየራሱ ካራክተር የየራሱ ባህሪ ያለው በመሆኑ የመልበሻ ቤት ይበጠብጣሉ ይባላል። በተለይ ኪሊያን ኤምባፔ አንዱ ለራሱ ያለው አመለካከት ከፍተኛ ነው፣ የገዘፈ ግምት አለው ለራሱ የሚል የመልበሻ ቤት ይረብሻል የሚሉ ነገሮች እንደነበሩ እናስታውሳለን። እና ይህንን ቡድን አፍርሰው በራሳቸው መልክ የሚገርም ቡድን ሰርተዋል። ዣኦ ኔቬስ፣ ቪቲኒያ፣ ፋቢያን ሩይስ የሚገርሙ 3 ድንቅ አማካዮችን ነው መስራት የቻሉት። ከዚህ ባሻገር በፊት መስመር ላይ ክቫራትስኬሊያ በጥሩ አስፈርመው ለቡድኑ እንዴት ተስማሚ አይነት ተጫዋች እንደሆነ በዘንድሮው የውድድር ዘመን እየተመለከተን እንገኛለን እና ኤንሪኬ በጣም ክሬዲት የሚገባቸው አሰልጣኝ ናቸው።
አርሰናል እና ፒኤስጂ የሚያደርጉት ጨዋታ ይጠበቃል። በመሀል መስመር ላይ በመሀል ሜዳ ላይ ፍልሚያ ይጠበቃል ተብሎ ይጠበቃል በአርሰናል እና በፒኤስጂ ተጫዋቾች ላይ ማለት ነው። ምክንያቱም አንዱ የፊት መስመር የአማካይ መስመር ጨዋታው በደንብ የሚግለው በዛ ነው ማለት ይቻላል። ዣኦ ኔቬሽ፣ ቪቲኒያ፣ ፋቢያን ሩይዝ ከአርሰናሎቹ ቶማስ ፓርቴ፣ ዴክላን ራይስ፣ ኦዴጋርድ ጋር ትንቅንቅ ያደርጋሉ ተብሎ ይጠበቃል። ብልጫውን የሚወስድ የአማካይ ክፍል ደግሞ ምናልባት ጨዋታውን የሚያሸንፍበት እድል አለ። ባሳለፍነው ሳምንት በነበረው ጨዋታ ላይ ሶስቱ የፒኤስጂ አማካዮች እጅግ ድንቅ እንቅስቃሴን ያደርጉበትን ጨዋታ ነው የተመለከትነው። አርሰናል ምናልባት ዊሊያም ቲምበር ላይገባ የሚችልበት እድል አለ ተብሏል። በቦርንማውዙ ጨዋታ ላይ አልተሰለፈም እንደምናውቀው እና በመጀመሪያው የቻምፒዮንስ ሊግ ጨዋታ ላይ በ83 የሚጠጋ ደቂቃን ተጫውቶ እንደነበር እናስታውሳለን። አርሰናል በዘንድሮ የውድድር ዘመን በርካታ ጨዋታዎችን ካደረጉ ተጫዋቾች መካከል አንዱ ቲምበር ነው እና አለመኖሩ ያጎድለዋል ተብሎ ይጠበቃል። ማይኖር ከሆነ ባለፉት ጊዜያት በተለይ በሪያል ማድሪድ ጨዋታ ላይ አንዱ ትልቅ እንቅስቃሴ ካደረጉ ተጫዋቾች መካከል ቲምበር አንደኛው ነው። በተለይ ሮድሪጎ እና ቪኒሺየስን የጨዋታ እንቅስቃሴ በማቆም ረገድ እጅግ የተሳካ ነገሮችን ማድረግ ችሏል ቲምበር እና ይህ ጨዋታ ይህ ተጫዋች ከቡድኑ የሚጎድል ከሆነ ለአርሰናል ጥሩ ዜና አይመስልም። አርቴታም ስለዚህ ነገር ተጠይቆ እርግጠኛ አይደለሁም የሚል ነገር ነው የተናገረው። በእርግጥ ታክቲካል ወይንም ደግሞ ስነ ልቦናዊ ሊሆን ይችላል። አንዳንድ አሰልጣኞች የተጎዱ ተጫዋቾቻቸውን መናገር አይፈልጉም፣ ግን በድንገት ሊያሰልፉ የሚችልበት እድል አለ። አንዳንዱ የሚደብቁበት ሁኔታ ይኖራል እና ይህ ጨዋታ ተጠባቂ ነው። ፒኤስጂ አንዳንድ የተዋጣለት አይነት ቡድንም ቢሆን ባለፉት ጊዜያት በተለይ ደግሞ ከአስቶን ቪላ ጋር በነበረው ጨዋታ ላይ በቀላሉ የሚረበሽ ቡድን እንደሆነ አሳይቷል። ምክንያቱም 2-0 ይመራ ነበር። ሀኪሚ እና ሜንዴስ ባስቆጠሩት ጎል 11 እና 27ኛው ደቂቃ ላይ ነበር ያስቆጠሩት ፒኤስጂዎች። ይሁን እንጂ የኡናይ ኤምሬው አስቶን ቪላ ጥሩ እንቅስቃሴ አድርጎ ዩሪ ቴሌማንስ፣ ማጌን እና ኮንሳ ባስቆጠሩት 3 ግቦች 3-2 ተመርቶ ነበር እና በዛ ጨዋታ ላይ የሚገርም እንቅስቃሴ አድርገዋል አስቶን ቪላዎች። ፒኤስጂ በአንጻሩ መፍረክረክ የታየበት ግብ ከተቆጠረበት መፍረክረክ የሚችል አይነት ቡድን እንደሆነ ታይቷል በዛ ጨዋታ ላይ። ምናልባት አርሰናሎች ጠንክረው የሚጫወቱ ከሆነ ቅድም ባልኩት ምክንያት በተለይ ደግሞ ከጉዳት በሚመለሱ ተጫዋቾች ከቅጣት በሚመለሱ ተጫዋቾች የሚጠቀም ከሆነ አርሰናል ጨዋታውን በብልጫ ሊያደርግ የሚችልበት ሁኔታ ይኖራል። ምክንያቱም አርሰናል የሚያጣው ነገር የለም። አሁን ከዚህ በኋላ የፕሪሚየር ሊጉ ጉዞ አብቅቷል በሊቨርፑል አሸናፊነት ማለት ነው እና ይህ ጨዋታ ይጠበቃል። ይህንን ጨዋታ አግሬሲቭሊም ያደርገዋል ብዬ ያስባለሁ። ከዛ ውጪ የኦዴጋርድ ብቃት መውረድ ይነሳል በዚህ ጨዋታ ላይ። ምናልባት ባለፈው ሳምንት አንዱ አርሰን ቬንገር ያሉት ነገር ምናልባት በዚህ አይነት ጨዋታ ላይ ልዩነት የሚፈጥሩ ነገሮች አንድና አንድ ናቸው። አንዳንድ ተጫዋቾች ጎልቶ መውጣት ይላል። ቡካዮ ሳካ ምናልባት በዚህ ጨዋታ ላይ ጎልቶ የሚወጣ ከሆነ ልክ ዴክላን ራይስ በሪያል ማድሪድ ጨዋታ ላይ ጎልቶ እንደወጣው ሁሉ ቡካዮ ሳካ ጎልቶ የሚወጣ ከሆነ አርሰናል ወደ ቀጣዩ ዙር ለማለፍ አንዱ እድል ሊኖረው የሚችልበት ሁኔታ አለ። ዴክላን ራይስ እንዲሁ ይጎላል ተብሎ ይጠበቃል። ምክንያቱም ቶማስ ፓርቴ ያጠገቡ ይኖራል እና እሱ ሞሮፍ ወደ አድቫንስድ በሆነ መልኩ ወደፊት ተጠግቶ የሚጫወትበት እድል ይኖራል። የሚጠጋ ከሆነ ደግሞ ለቡድኑ የሚያደርገው አስተዋጽኦ እጅግ የሚገርም ይሆናል። በዘንድሮ በመስመር ሰንጣቂ ፓሶች አንደኛ ነው ዴክላን ራይስ በ2024-25 የውድድር ዘመን ማለት ነው እና በመስመር ሰንጣቂ ፓሶቹ 3 ግቦች መቆጠር ችለዋል እሱ ባደረገው መስመር ሰንጣቂ ፓስ ማለት ነው። ከዛ ባሻገር 7 ኳሶች ሙከራ እንዲደረግ ወይንም ደግሞ ሾት ሆኖ እንዲመዘገቡ ያደረገ ተጫዋች ነው ዴክላን ራይስ። የኦፕታ ይህንን ጨዋታ አስመልክቶ ትንበያ አውጥቷል። ዳታዎችን በመልቀም የትኛው ቡድን ያሸንፋል፣ አቻ፣ አርሰናል፣ ፒኤስጂ የትኛው ምን ያህል ፐርሰንት ይሆናል የሚል ትንበያን አውጥቷል።
ኦፕታ እንደገመተው ከሆነ የሉዊስ ኤንሪኬው ፓሪስ ሳን ዠርማ 45 በመቶ የማሸነፍ ቅድመ ግምት ይኖረዋል የሚል መረጃን አውጥቷል። ከዛ ባሻገር ሁለቱ ቡድኖች በ24 በመቶ ደረጃ አቻ ሊወጡ የሚችሉበት እድል እንዳለ ነው ኦፕታ ያወጣው መረጃ የሚያሳየው። ከዛ ባሻገር የአርቴታው ቡድን አርሰናል በ30 በመቶ በሚጠጋ ቁጥር ይህንን ጨዋታ የማሸነፍ ቅድመ ግምት ይኖረዋል ተብሎ ተገምቷል። ከዛ ባሻገር በዚህ ጨዋታ ላይ ሁለቱ ቡድኖች የሚያደርጉት ጨዋታ በፍጻሜው የሚገጥሙት ቡድንም የትኛው ነው የሚል ጉጉት ያሳድራል። ምክንያቱም ባርሴሎናም ሌላኛው ተጋጣሚው ኢንተር ሚላንም በጣም ጠንካራ የሚባሉ ቡድኖች ናቸው። በባርሴሎና አስፈሪ የፊት መስመር እንዳለው እናውቃለን። በተለይ በአንጻሩ ደግሞ ኢንተር ሚላን ጠንካራ የተከላካይ መስመር ያለው ቡድን ነው። በግራና በቀኝ ያሉት ኦፌንሲቭ ተጫዋቾች ናቸው። ማጥቃትን የሚመርጡ የተከላካይ ተመላላሽ ተጫዋቾች ናቸው በግራና በቀኝ ያሉት ተጫዋቾች እና ሲከላከሉ 5 ሆኖ ነው የሚከላከሉት ኢንተር ሚላኖች። ሲያጠቁም በአንጻሩ ወደ ፊት በመሄድ ይጫወታሉና ይህ የእነሱም ጨዋታ የሚጠበቅ ነው የባርሴሎናና ኢንተር ሚላን። ለማንኛውም የአራቱ ቡድኖች ጨዋታ የሚደረግ ይሆናል። ዛሬ ያዝነው ስፖርታዊ መረጃ ይህንን ይመስላል። የኮከብ ስፖርት ቤተሰቦቻችን ስለምታደምጡን እጅግ አድርገን እናመሰግናለን። በሌሎች መረጃዎች ሌላ ጊዜ እንገናኛለን። መልካም ጊዜ ይሁንላችሁ።